አላህ ላንተ ስንት መላእክቶችን እንዲጠብቁ እንደመደበልህ እስከዛሬ ማታውቅ ከሆነ ዛሬ ማወቅ አለብህ። ይሄንንም ነገር ብዙ ወንድሞች እህቶች ማወቅ ስላለባቸው አሳውቋቸው። እነዚህ መላእክቶች ጸሐፊዎችም ናቸው የሚጠብቁህም ናቸው። አርበዐቱን ፊል ለይል ወአርበዐቱን ፊል ነሃር፣ አራቱ ቀን ላይ ካንተ ጋር ናቸው፣ አራቱ ማታ ላይ ካንተ ጋር ይሆናሉ፣ ይቀያየራሉ ማለት ነው። ምንድነው ማስረጃው? አላህ ሱብሓነሁ ወተዓላ በቁርአኑ ምን አለ? ለሁ ሙዐቂባቱን፣ ለሁ ለርሱ ለሰው፣ ሙዐቂባቱን ተተካኪዎች መላእክት አሉ ሚን በይን የደይህ ወሚን ኸልፊህ የሕፈዙነሁ ሚን አምሪላህ፣ ከስተፊቱም ከኋላውም በአላህ ትእዛዝ ከክፉ የሚጠብቁት ተተካኪዎች መላእክት አሉት አለ አላህ ሱብሓነሁ ወተዓላ። አራቱ ቀን ላይ ነው የሚጠብቁ፣ ሁለቱ ጸሐፊዎቹ መላእክቶች ናቸው። አላህ ሱብሓነሁ ወተዓላ ምን አለ ስለነሱ? ኪራመን ካቲቢን፣ የተከበሩ ጸሐፊዎች የሆኑ ወይም ተጠባባቂዎች፣ ያዕለሙነ ማ ተፍዐሉን፣ የምትሰሩትን ሁሉ የሚያውቁ አለ። ሁለቱ ደግሞ ከፊትና ከኋላ የሚጠብቁ ናቸው። ረሱል ሰለላሁ ዐለይሂ ወሰለም በሐዲታቸው በሐዲቱ ትርጉም እንዲህ አሉ፣ የተዓቀቡነ ፊኩም መላኢከቱን ቢለይሊ ወመላኢከቱን ቢነሃር፣ መላኢካዎች በእናንተ ላይ በቀንና በሌሊት ይተካካሉ አሉ ዐለይሂ ሰላቱ ወሰላም። አራቱ ሰላተል ፈጅር ላይ ይመጡና ይመለከቷል። ሰላተል ፈጅር ከተገኘ ተገኝቷል ተብሎ ይጻፍልሃል። ተኝቷል ይባላል፣ ይጻፋል። ሰላተል ዐስር ላይ አራቱ ይመጣሉ ያያሉ። ሰላተል ዐስር ተገኝቷል ከተገኘ ይጻፋል። አልተገኘም ካልተገኘ ያ ረብ ጌታችን ሆይ ተኝቷል። ስለዚህ አደራ ስምህን አላህ ዘንድ በመልካም ነገር አጽፍ።